ሰላም መጽሐፍ ቅዱስ ላይ ያለችውን የበለስ ምሳሌ ታቋታላችሁ? ከሁላችንም ሕይወት ጋር የምትመሳሰል ከላይ ስትታይ ቅጠል አላት፣ ውስጧ ግን ሲታይ ፍሬ የሌለው ከላይ ብቻ ሆነች። በማግስቱም ከቢታንያ ሲወጡ ኢየሱስ ተራበ። እርሱም ቅጠል ያላት የበለስ ዛፍ ከሩቅ አየ፣ ምናልባት ፍሬ ይገኝባት እንደሆን ብሎ ወደ እርሷ መጣ። ነገር ግን የበለስ ወራት አልነበረምና ከቅጠል በቀር ምንም አላገኘባትም። ከዚያም ዛፏን ካሁን ጀምሮ ለዘላለም ማንም ፍሬ ካንቺ አይብላ አላት። ደቀ መዛሙርቱም ይህን ሲናገር ሰሙ። ከዛም ወረድ ብለው ቁጥር 21 ይላል፣ በማግስቱም ጠዋት በመንገድ ሲያልፉ በለሲቷ ከነስሯ ደርቀው አዩ ይላል። ይሄ ነው ታሪኩ። ኢየሱስ ተራበ፣ ፍሬ ፈልጉባት ሄደ። እሷ ግን ቅድም እንዳልኳችሁ ከላይ ብቻ ነበረች፣ ቅጠል ብቻ ነበረች። ስለዚህም ተናደደና ረገማት፣ ከስሯም ደረቀች። ታዲያ ምን ልንላችሁ ነው ዛሬ? ኢየሱስ እኛን ፈልጎ ሲመጣ፣ ኢየሱስ ተርቦ ወይም ደግሞ እኛን ሊሰራብን ፈልጎ ሲመጣ፣ ልክ እኛ ጋር ሲመጣ እንዴት ሆነን ያገኘን ይሆን? ልክ እንደ በለሲቷ ከላይ አምሮን ክርስቲያን መስለን ውስጣችን ግን ፍሬ ኖሮ ይሆን? ጥያቄ ልንጠይቃችሁ ነው የመጣ ነው። የዚህች የበለስ ዛፍ ምሳሌ የእኛም ትምህርት ሊሆነ ስለሚገባ እናመሰግናለን።